መረዳት ለሚፈልገው ሰው ብቻ ይሄንን ቪዲዮ ላቁለት። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 33 ጀምሮ ላንብብላችሁ። እግዚአብሔር የመረጣቸውን የሚከሳቸው ማን ነው? የሚያጽድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጥረን ተብሎ እንደተጻፈው ነው። ምንም አይለየንም። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ይህንን ተረድቻለሁ። ሞትም ይሁን ሕይወት፣ መላእክትም ይሁን አጋንንት፣ ያለውም ይሁን የሚመጣው፣ ወይንም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። አሜን። ቅድም እንዳልኳችሁ መረዳት ለሚፈልገው ሰው ብቻ ላኩለት። ወዳችኋለሁ። ተባረኩ። እግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ